ዛሬ ሶስት ለሽያጭ የቀረቡ ቤቶችን ይዘን መጥተናል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ደግሞ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩ ሶስት ቤቶችን ይዘን መጥተናል። ተመልሰን መጥተናል። ውድ ተመልካቾቻችን እንግዲህ ይሄ ቤት የሚገኝበት ሰሚት 72 ተብሎ በሚጠራበት ሰፈር አካባቢ ይገኛል። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤቶች መካከል እነዚህ ቤቶች አንዱ ናቸው። እንግዲህ ለመኖሪያ መንደር ተብሎ ከተሰሩ ቤቶች መካከል እነዚህ ቤቶች ይገኙበታል። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩ ቤቶች ናቸው። እንግዲህ በመጀመሪያ የሚያስቃኛችሁ ቤት ውድ ተመልካቾቻችን እንግዲህ ከመሬት ቢንጀምር 3 መኪና ማቆም የሚችል ፓርኪንግ አለው። ከዛ የእንግዳ ማረፊያ አለው፣ የሰራተኛ መኝታ አለው፣ ኪችን ካቢኔት መሬት ላይ አለው ማለት ነው። ከዛ ወደ አንደኛ ፎቅ ስንወጣ ደግሞ በጣም ሰፊ ሳሎን እናገኛለን። እንደዚሁም ኦፕን ኪችን አለው። ሁለተኛ ፎቅ ላይ ስንወጣ ደግሞ እንደሚታዩት ማስተር ቤድሩም እና አንድ የሰራተኛ መኝታ አለው ማለት ነው። እንግዲህ ከዛ ወደ ሶስተኛ ፎቅ ስንወጣ ደግሞ 3 በጣም ሰፋ ያሉ ክፍሎች አሉት። አፍተር ትራስ የሆነው ቤት ነው። አንድ ደግሞ የቡና መጠጫ ትራስም አለው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን እንግዲህ የዚህ ቤት ደግሞ ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ የሚሸጥ ቤት ነው። ውድ ተመልካቾቻችን ዋጋው 20 ሚሊዮን ብር ጥሪ ነው። እንግዲህ እውነተኛና ትክክለኛ ገዢ ከመጣ ተደራድረው መሸጥ ይፈልጋሉ። ስለዚህ እውነተኛና ትክክለኛ ገዢ ከሆናችሁ ላይ ፕሮፐርቲ ያስተናግዳችኋል። ኑና ይሄን ቤት ግዙ ይላችኋል ማለት ነው። እንግዲህ ተመልሰን እንመጣለን። በሁለተኛ ደረጃ ደግሞ ይላችሁ የመጣሁት እንግዲህ 72 ካሬ ላይ የተሰራ G+4 እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ውድ ተመልካቾቻችን ይሄ ቤት ደግሞ በአጠቃላይ 7 መኝታ ቤቶች ያሉ ሲሆኑ
እንግዲህ ከሰራተኛ መኝታ ጭምር 8 መኝታ አለው። 72 ካሬ ላይ የተሰራ እጅግ በጣም ግዙፍ የሆነው ቤት ነው። ውድ ተመልካቾቻችን ለየት የማደርገው ነገር የመኝታ ቤት ስፋቱ 72 ካሬ ላይ ተሰርቶ እንደው እጅግ በጣም ቆንጆና ሰፋፊ ክፍል መውጣቱ ነው። ውድ ተመልካቾቻችን የተጠቀሙበት ማቴሪያል በሙሉ ሁሉም ከውጭ የመጡ ናቸው። ከሴራሚክ ጀምሮ ጂፕሰም፣ የቦርድ ስራ፣ የላይቲንግ ሲስተም፣ የሃምቦሉ አገጣጣም፣ ማብራና ማጠፋ ሁሉም ነገር እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ያሰኛል። የተጠቀሙበት ማቴሪያል ማለት ነው። ውድ ተመልካቾቻችን የዚህ ቤት ዋጋም ተቆርጦለታል። እጅግ በጣም በቅናሽ ዋጋ ይሸጣል። እንዲታስታውሱ 8 መኝታ ቤቶች አሉት። 2 ኪችኖች አሉት። እንደዚሁም 2 ሳሎን አለው። ሚኒ ሳሎን እና እንግዲህ በጣም ሰፊ ሳሎን አለው ማለት ነው። መኪና ማቆም የሚችል 3 መኪና ማቆም የሚችል ፓርኪንግም አለው። እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ቤት መሆኑን አትዘንጉት። ለማንኛውም ዋጋ 22 ሚሊዮን ብር ጥሪ ነው። እንግዲህ ትክክለኛና እውነተኛ ገዢ ከመጣ ደግሞ ተደራድሮ መሸጥ ይፈልጋሉ። ውድ ተመልካቾቻችን የዚህ ቤት ዋጋ በጣም ቅናሽ ነው። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤቶች መካከል አንዱ ይሄኛው ቤት ነው። ስለዚህ ይሄ ቤት መግዛት የምትፈልጉ ወገኖቻችን ካላችሁ 09116896 ላይ ብትደውሉ ላይ ፕሮፐርቲ ታገኛላችሁ። ላይ ፕሮፐርቲ ጋር መጣችሁ ደግሞ የሚተጡን ነገር ምንም የለም። ሁሉም ነገር እናንተ በምትፈልጉት ዲዛይን፣ እናንተ በምትፈልጉት ዋጋ፣ እናንተ በምትፈልጉት ሰፈር ላይ ቤት ላይ ፕሮፐርቲ ያገናኛችኋል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች ይሄንና እነዚህን የመሳሰሉት ቤቶችን በየቀኑና በየጊዜው ይዘን እንመጣለን። እናንተ ደግሞ ተከታተሉን ይላችኋል ላይ ፕሮፐርቲ። አሁንም ተመልሰን መጣን። ቆይ አትዝጊ። በሶስተኛ ደረጃ ደግሞ የላችሁ የመጣሁት እንደዚሁም 72 ካሬ ላይ የተሰራ G+3 የሆነ ቤት ነው። ይህ ቤትም ደግሞ እጅግ በጣም ቆንጆ ሆኖ ከተሰሩት ቤቶች መካከል አንዱ ነው። ውድ ተመልካቾቻችን እንግዲህ እንደሚታዩት በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ትንሽ ማብራት ስለሌለው የቪዲዮ ጥራትን ለይቅርታ እየጠየቅኳችሁ። እንግዲህ ይሄ ቤት ደግሞ በአጠቃላይ 5 መኝታ ቤቶች፣ 2 ኪችኖች እና የሰራተኛ መኝታ አለው። ከእያንዳንዱ መኝታ ቤት ውስጥ እንግዲህ ቁም ሳጥን አለው። ኦፕን ኪችን፣ ክሎዝድ ኪችን ሁሉም ነገር የተሟላ እጅግ በጣም አሪፍ ሆኖ የተሰራ ቤት ነው። የዚህ ቤት ዋጋ ደግሞ እጅግ በጣም በቅናሽ ዋጋ የሚሸጥበት ቤት ነው። 20 ሚሊዮን ብር ጥሪ ነው ማለት ነው። ውድ ተመልካቾቻችን እንግዲህ ይሄ ቤትን መግዛት ከፈለጋችሁ ሄሎ በሉ። ላይ ፕሮፐርቲ አለው ይላችኋል። እንግዲህ ውድ ላይ ፕሮፐርቲ ቤተሰቦች እንግዲህ በየቀኑና በየጊዜው አዳዲስ ነገሮችን እናንተም ለማስደሰት የምናረገው ነገር የለም። እንግዲህ ይዘን እንመጣለን። እናንተም እንድትከታተሉ ላይ ፕሮፐርቲ በዚሁ ጋር